እኔ ቤት የሆነ ሰው ነበረ ሽፎን የሚሰፋ ማለት ነው። ብነግራችሁ ልታውቁ ትችላላችሁ። እና እውነት ለመናገር ለ2 ወር ነው የሰራ እኔ ቤት እና በጣም ብዙ ሰዎችን ነው የሚያወራው። መዳም ቤት በተለይ መዳም ቤት ያሉትን ነው የሚያወራው። በደንብ አዳምጡኝ። እና መዳም ቤት ውስጥ ያሉትን ነው የሚያወራው። አንዷ ልጅ ከኔ ኦርደር አዘዘችና ኦርደሯን ላኩላት። ኦርደሯን ስልክላት ለሱ ልጅ ስልክ ትልክለታለች። ስልክ የለኝም ብለዋታል። እሱ ስልክ የለኝም ማለት የራሷን ስልክ ላከችለት። የራሷን ስልክ እና የሆነ ነገር አሽጋ ላከችለት። ዝም አልኩኝ። ሌላኛዋም ደግሞ ምንድን ነው የምትለኝ? ለሱ ልጅ እንደዚህ አድርጊለት ትለኛለች። ኦርደር ላኪልኝና ከሱ ጋር ገንዘቡን ልላክልሽ አለችኝ። ከዛም በኋላ አርፈሽ ቁጭ በይ አልኳት። ከዛን የሆነ ቀን ሌሊት ነው የገባሁት ስራ በጣም ደክሞኝ ማለት ነው። መብርሃንን ነው የምላችሁ፣ መብርሃንን አንድ ዘነፍ ሳላደርግ ነው የምነግራችሁ። ከሱቅ መጥቼ በጣም ደክሞኝ ከዛን የኔ ጨዋ ልጆች አሉኝ፣ ሽፎን የሚሰፉ ልጆች፣ ጨዋ ልጆች ስለ እውነት ለማውራት ማለት ነው። እና አንደኛው ልጅ ሽፎን የሚሰፋው እራታቸውን እየሰሩ ነው። ልጁ ደግሞ እዚች ጋር ቁጭ ብለዋል። ኮሊደሯ ላይ ገባ ብሎ ሰው ሲገባ አይታይም። ገባ ብሎ ነው ያለው፣ ቁጭ ብለዋል። ከዛ አንደኛዋ ደግሞ ሌላኛዋ አለች። ብር ላኪልኝ ብሏት አልተመቻትም መሰለኝ ገንዘብ ለመስጠት ለዲሊቨሪ ማለት ነው። ከዛ ልክ በሩ እንደከፍል ይቺ የሸርሙጣ ልጅ ደግሞ ብር ላኪ ብያት እንኳን ዛሬ ሳትልቀረች ይቺ ከንቱ ይቺ ማን ብሎ እንዴት እንደሚናደድ እንዴት እንደሚናገር እግዚአብሔርን ቀጥ ብዬ ነው የቀረሁት እዛው ማለት ነው። ግን አልተናገርኩም፣ ጸጥ አልኩኝ። ወደ ክላሴ ገባው ወጣው፣ ደነገጥኩ። ሽንት ቤት ገባው ወጣው፣ ገባው ወደ ክላሴ። መናገርም ፈለግኩ፣ ዝምም አልኩ። ከዛን ለካ ልጁ በጣም የዋ ነው የሚመስለው። እውነት እኔን ራሱ ሸውዶኛል። ስለ እውነት ነው የዋ ነው የሚመስለው። የዋ መስሎኝ ነው ላይ ያመጣሁት እዚህ ሽፎን እንዲሰፋ ማለት ነው። ማርያምን በጣም 3 ልጆች ነበረ የመጡት። ከ3ቱ እሱን የዋ መስሎኝ ደግሞ ካምፓኒ ነበር የሚሰራው እና ካምፓኒ ነበረ ሲሰራ ስለነበረ ቢያንስ እንኳን ሽፎኑን ሁላ መስፋት አይችልም። እኔ ያሰለጥንሃለሁ ብዬ ነው እግዚአብሔርን ያስገባሁት ማለት ነው። ከዛ ልጆች ያሰነጥሉሃል በስነ ስርዓት፣ ከዛም ጎበዝ ትሆናለህ፣ ጠንክር፣ በርታ ብዬ ከካምፓኒ ስለወጣ መረጥኩት። ከዛ መቤቴን ከሆነ ቀን በኋላ አወጣሁት። 1 ሰኮንድ አላቆየሁት። ገባችሁ? እናንተ ለራሳችሁ ያላችሁት ራሳችሁ ናችሁ። በተለይ በዩናይትድ አረብ ኤሜሬት ውስጥ ከሴቶች የማይበላ ወንድ የለም። ጥቂቱ ነው። እውነቴን ነው የምላችሁ 2%። በራስሽ መተማመን አለብሽ ግዴታ። በፊልም ዛሬ ቆንጆ አድርጌ ይሰራሽ ወይ ተረቃሽ ነው። ዛሬ ያምራለሁ ናት። ከዚህ ሰርሻለሁ አላጠብቅሽም ብዬ ነው ዛሬ መጥጣቀሽ ሰርተሽኛል። ገብርኤል መጥበቅ ስለማልወድ ፀጉሬ ሲደርቅ ስለማልወድ እንደራሴ ነው። ግን አሞኛል እኮ ታዲያ ሳታጠብቂኝ እንድታመመኝ። ኧረ ወየው እኮ እሺ ጊዜው ከሰረ እስካሁን አላስገባሁሽም ነበር። ወንበስበኝ ይቺ ነገር ገባች። አንቺን ትመስላለች ደግሞ ፀጉሬ ልስታ
አንቺና ከኔ ፀጉር እንጂ እኮ ተኩሰሽዋል። ቆርጬዋለሁ እንጂ መቼ አሁን አንዱ ላይ ሆነ። እዛ ላይ ደግሞ ያንቺ ከዚህ ላይ ፀጉር አለሽ። እኔ ግን የለውም። እንደዚህ በይ ፀጉር ቤት መሰልጠን አለብሽ። ፀጉር ቤት መሰልጠን አለብሽ። ለምን ዝም ቤት ተሰራጠኝ እንደ ስራ ሳትገቢ 6 ወር ነው ብለዋል እኮ የሚሰራጠነው 200 ብር 1200 ብር ብትሰለጥኝ እኮ እንደዚህ ሙያ ትይዣለሽ። ስራ አትፈችም። ያኔ ስራ ፀጉር ቤት ስራ ያለበት ቦታ ሄደሽ መስራት ትችላለሽ። ተኩስ፣ ሹሩባ፣ መጠቅለል ምናምን መቁረጥ ሁሉንም ራሱ ሜካፕ ራሱ ብትሰው እንጂ ለምንድን ነው ሀገር ማለት ሂጂና እኔ አሁን እኮ መሄድ ትችያለሽ። ልትመለሽ እኮ ነው የምትሄጂው። 3000 ሪያል ይበቃሻል። ልጅሽ ከያሽ ምን ያነሰሽ ሌላ እነሱ ምን ያስጠይቅሻል? ብር ያስፈልገኛል። ለምን